በማታውቃቸው ሰዎች የታገተች መስሏት ነበር። እውነታውን ስታውቅ ግን እጅግ የቅርቤ በምትላቸው ሰዎች ነበር። ካሮሊኒ ትባላለች። 17 ዓመቷ ሲሆን በአውስትራሊያ ውስጥ ነበር የምትኖረው። አንድ ቀን ከፍቅረኛዋ ጋር በመሆን ለሽርሽር ከከተማ ወጣ ብሎ ወደሚገኘው ፏፏቴ ሄዳሉ። በመሃል ግን ብዙ ውሃ ሲጠጣ የነበረው ፍቅረኛዋ መኪናውን በድንገት አቁሞ ወደ ጫካው ለሽንት ይገባል። የፍቅረኛዋን መምጣት በመኪና ውስጥ ቁጭ ብላ ስትጠባበቅ የነበረችው ሴት ግን ከየት መጣ ያልተባለ ጭንብል የለበሰ ሰው በግድ አፍኖ ራሷን እንድትስት ያደርጋታል። ልብሷን አውላልቆ ራቆቷን እንድትሆን ካደረገ በኋላ እጅና አፏን አስሮ በመኪናው ጭኗት ይሄዳል። ስትነቃ ግን አይኗ ታስሮ ስለነበረ መሬት ሲቆፈር ከምትሰማው ድምፅ ውጪ ምንም ማየት አልቻለችም። በድንገትም ሁሉም ነገር ጸጥ ይልና ሲቆፍር የነበረው ሰውዬ ሲሄድ ይሰማታል። ከጥቂት ደቂቃዎች በኋላ ሰው ወደ እሷ ሲመጣ ትሰማለች። ፍቅረኛዋ ነበር። እንዳትጮህ እያስጠነቀቀ የታሰረችበትን አይኗንና እጇን ይፈታላት። ግን በይበልጥ ግራ ገባት። ፍቅረኛዋም ራቆቱን ነበረ። እሱም እንደሷ በማያውቃቸው ሰዎች እንደታሰረና በድንገት ከታሰረበት ቦታ ሲያመልጥ የእሷን ጩኸት ሰምቶ እንደመጣ ይነግራታል። እናም አጋቾቹ ሳይደርሱባቸው ቶሎ ማምለጥ እንዳለባቸው ነግሯት ከቦታው እየሮጡ ያመልጣሉ። ግን ባዶ እጁን አልነበረም። ስሊፒንግ ባግ እና የለውዝ ቅቤ ሰርቋቸው ነበር የመጣው። ችግሩ ግን የት እንዳሉ ያውቁ። ጥቅጥቅ ያለ ጫካ ነው። ወዴት መሄድ እንዳለባቸውም አያውቁ። በዛ ላይ ሲመሽ ብርዱ እጅግ በረታባቸው። ጎን ለጎን እቅፍቅፍ ብለው ተቀምጠው ብርዱን ለማምለጥ ሞከሩ፣ ግን አልቻሉትም። ፍቅረኛውም ብርዱን ለማቋቋም ያላቸው መፍትሄ አብሮ መተኛት እንደሆነ ይነግራታል። የእሷ መልስ ግን አይሆንም የሚል ነበር። እዛው ጫካ ውስጥ እንደተፋጠጡ አደሩ። በነጋታው ምሽትም ተመሳሳይ ጥያቄን አቀረበላት። እሷም ከትዳር በፊት ምንም አይነት ግንኙነት ማድረግ እንደሌለባቸው በአጽንኦት ትነግረዋለች። እሱም ቀበል ያደርግና ታዲያ ምን ችግር አለው? ለምን እዚሁ አንጋባምና እዚሁ አንተኛም ይላታል። የእሷ መልስ ግን አሁንም እምቢ ነበር። ይህ ነገር የተደጋገመ ቀናቶች አለው። ቀን ቀን ይጓዛሉ፣ ማታ ተመሳሳይ ጥያቄ ያቀርብላታል። አንድ ቀን ግን በጫካ ውስጥ በሚጓዙበት ሰዓት አንድ ገበሬን ያገኛሉ። ለፖሊስ እንዲደውል ካደረጉት በኋላ እርዳታን ማግኘት ቻሉ። ከጠፉ ሳምንት አልፏቸው ስለነበረ ፖሊስም ሁለቱንም ኢንተርቪው ያደርጋቸዋል። ግን ፖሊሶቹ የሚያወሩት ነገር ምንም አልጣማቸውም ወይም አላሳመናቸውም። እናም ለየብቻ አድርገው ይመረምሯቸዋል። ያኔ ነበር እውነቱን ያመነው። ሁሉንም ነገር ያደረገው የፊት ጭንብል በመልበስ እሱ ነበር። የሚያስገርመው ነገር ግን ለምን እንደዚህ እንዳደረገ ሲጠየቅ ነበር። ከትዳር በፊት ምንም አይነት ግንኙነትን አላደርግም ስላለችው ይህን ዘዴ በመጠቀም አብሯት ለመተኛት ፈልጎ ነበር። ጥፋተኛ ተብሎ 7 ዓመት ተፈረደበት። የእናንተ የፍቅር ጓደኛ አብሯችሁ ለማደር ሲል ብቻ እንደዚህ አይነት ድርጊት ቢፈጽምባችሁ ይቅር ትሉታላችሁ?